ራይ ምኞት አይደለም እንድንሆን ወይም እንድንይዘው እንዲኖረን የምንፈልገው ነገር አይደለም። ራይና ምኞት በጣም ልዩነት አለው። ብዙ ሰዎች ራይክ ምንድነው አላማክ ምንድነው መስራት የፈለከው ተብሎ ሲጠየቁ የሚያነሱት ምኞታቸውን እንዲህ መሆን ፈልጋለሁ እንዲህ መያዝ ይሄን መግዛት እዚህ ደረጃ ደርሼ ምና ይላሉ። ራይ ምኞት ብቻ አይደለም። በነገራችን ላይ ያልሆነው ራይ ህልም ሁሉ አይደለም። ይመስለኛል ባይኖር ህልም አይኖርም ነበር ይባላል። ይመስለኛል እኔና አንተ አንድ ላይ ሆነን ሰው ህልም ሲናገር እንዴት ነው የሚናገረው? ይመስለኛል ይያላል የሚናገረው። ሜዳ ይመስለኛል አንተም ያለህ ይመስለኛል ረጅም መንገድ ምን ሄድ ይመስለኛል እየተባለ ማለት ነው። እና ህልም አንተ ተጀምረዋለህ፣ ህልሙን አንተ ነው የምትጨርሰው። ለምሳሌ እናንተ ቤት ውስጥ 7 ሰው 8 ሰው ቢኖር በአንድ ሌሊት አብሮ ያደረ ህልም ታልማለህ ማለት አንተ ጀመረ አንተ ትጨርሰዋለህ። ህልም አሳታፊ አይደለም። ሌሎች ቀስቀሰ ኑ እያለምኩ ነው ግቡና አልሙ ምናምን አትልም። ራይ ግን አሳታፊ ነው። ከህልም በጣም ነው የሚለየው። እኔ ብለ ጀመረ እኔ ብላ አትጨርሰው። በመሰረታዊ ደረጃ ግን ራይ ለሌሎች ነው። እምትበላውን ሳይሆን እምታበላውን ማየት ነው። ምን እበላለሁ አይደለም ራይ ምን አበላለሁ፣ ምን አካፍላለሁ፣ ምን እጠቅማለሁ። ራይ the best definition ለኔ አንተ ብትኖርም ባትኖርም የሚኖር ነገር ነው። አንተ ስትኖር የሚኖር አንተ ሳትኖር የማይኖር ነገር ራይ አይደለም።